ጸጋና ሰላም ይብዛላችሁ። ዛሬ ባለፈው ሳምንት የጀመርናት ሐሳብ ነበረች። ስለ ክርስቶስ ሊቀ ክህነት ያወራን ነበርና እዛ ላይ ትንሽ ሐሳብ ብቻ ነው የምንከፋፈለው። ከዛ በፊት ግን ስለ ህብረት አንድ ነገር ብዬ ልጀምር። ሐዋርያው ጳውሎስ ለኤፌሶን ሰዎች እንግዲህ በጌታ እስር ይሆንክ እኔ በተጠራችሁበት መጠራታችሁ እንደሚገባ ተመላለሱ ዘንድ ለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ጌታ ስሙ የተባረከ ይሁን። እንግዲህ ሐዋርያው ጳውሎስ ስለ እንግዲህ እግዚአብሔር በክርስቶስ ኢየሱስ ስላደረገልን ነገር ለቤተ ክርስቲያን ምን ያክል ትልቅ ዋጋ እግዚአብሔር እንደከፈለ በመጀመሪያዎቹ 3 ምዕራፍ ከተናገረ በኋላ እንግዲህ አሁን ደግሞ እናንተ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ደግሞ ለምናችኋለሁ ይላል። አሁን መመላለሱ እንግዲህ የጳውሎስ ልመና ነው። እንግዲህ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። እንዴት ነው የምንመላለሰው ሲባል በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ትሑት ሁኑ፣ የዋህ ሁኑ፣ እርስ በርሳችሁ ታገሱ፣ በፍቅር ማሰሪያ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ባንጠብቅስ ማለት የዋህ ባንሆን፣ ትሑት ባንሆን፣ ባንዋደድ፣ የመንፈስን አንድነት ለመጠበቅ ባንተጋስ? ሐዋርያው ጳውሎስ የሚነግረን በተጠራችሁበት መጠራታችሁ አልተመላለሳችሁ እንደዛ ብሎ ነው የሚነግረን ማለት ነው። ስለዚህ በዚህ መሰረት እንድንመላለስ የተጠራንበት መጠራት ነው። ለምን ከተባለ የተጠራንበት መጠራት አንድ ስለሆነ ቁጥር 4 ላይ በተጠራችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። ስለዚህ ሁላችንም ያመንነው አንድ ነገር አለ አይደል? ስለዚህ አንድ የሚያደርገን ነገር አለ ማለት ነው። በዚህ ምክንያት ነው እርስ በርሳችን የምንዋደደው፣ የዋህ የምንሆነው፣ ትሑት የምንሆነው። በመካከላችን ያለውን የመንፈስን አንድነት ለመጠበቅ የምንተጋው ሁላችንም የተለያየ ነገር አይደለም ያመንነው አንድ ነገር ነው። ጌታ ስሙ የተባረከ ይሁን። ያ ምንድነው ከተባለ ሐዋርያው ጳውሎስ ምን አለ? ሮሜ ምዕራፍ 4 ላይ ሲያስተምር ለማይሰራ አይደለም ኃጢአተኛውንም ነገር ግን ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ ይህን እናምናለን ሁላችንም አይደል? እስቲ እኔ ሳልሰራ በሉ ኃጢአተኛውን በሚያጸድቀው አምኜ ጸድቄያለሁ። በቃ ይሄን እናምናለን። ዛትስዋይ ጳውሎስ እርስ በርሳችሁ ተዋደዱ ትሑት ሁኑ የሚለን አንድ ተስፋ ስላመንን ነው። በመካከላችን አንድ መንፈስ ስላለ ጌታ ስሙ የተባረከ። ከዛ ቀጥሎ ለዛ ነው አንድ ተስፋ ካለ በኋላ አንድ አካል አለ ይላል። እንግዲህ አንድ መንፈስ አለ፣ አንድ አካል አለ። እንግዲህ ክርስቶስ የቤተ ክርስቲያን ራስ ነው፣ እኛ ደግሞ ብልቶቹ ነን። ስለዚህ አንድ አካል ነው ያለው፣ እኛ ደግሞ አካል ውስጥ ያለን ብልቶች ነን። ዛትስ ዋይ እኛ በተጠራንበት መጠራት እንደሚገባ መመላለስ ያስፈልገን ለዛ ነው። ስለዚህ እንደ ምክር አሁንም እኔ እንደ ጳውሎስ ለምናችኋለሁ የምላችሁ ነገር ምንድነው? እንግዲህ በአንድ ተስፋ ካመን ኃጢአተኛውን በሚያጸድቅ በእግዚአብሔር አምነን ሁላችንም አሁን እግዚአብሔር ጽድቅ ከሆነ እግዚአብሔር ስም ለዘላለም የተባረከ ይሁን። እስቲ አሁን እግዚአብሔር ጽድቅ ነው ይበሉ። ስለዚህ ነገር ላውራና ጳውሎስ ሮሜ 4 ላይ ይሄንን ካለ በኋላ ምን ይላል? ዳዊት ደግሞ ይላል እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብጽዕና ይናገራል ይላል። ያለ ስራ because ጸጋ ነው ያመነው፣ ጸጋው በእምነት አድኗችኋልና ብሎ ይነግራቸዋል። ይህንን አምነናል። በመካከላችን ደግሞ የዚህ የጸጋው መንፈስ አለ። የእግዚአብሔር ጸጋ መንፈስ አሁን እዚህ ጉባኤ ውስጥ አለ። ጌታ ስሙ ለዘላለም የተባረከ ይሁን። ለዛ ሐዋርያ ጳውሎስ ምን ይላል? ይህንን ለመጠበቅ ትጉ።
ይህንን በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ያለ ለኤፌሶን ቤተክርስቲያን ይለምናቸዋል። ስለዚህ እኛ አሁን ቀጣይ ሳምንት ቶሎ እንምጣ 10 ሰዓት ይሄንን ልፈልግ ቶሎ እንምጣ ፕሮግራም ቶሎ እንጀምር። ዛሬ በጣም አርፍደናል እና ይህ መንፈስ መካከላችን አለ። ጌታ ስሙ የተባረከ ይሁን። ይሄ የጸጋው መንፈስ የእግዚአብሔር መንፈስ እንግዲህ መጽሐፍ ቅዱስ ነው የሚለን እኛ አሁን አንድ አካል ውስጥ ነው ያለነው፣ የተለያየ አካል ውስጥ አይደለም ያለን። አንድ መንፈስ መካከላችን አለ። ይህንን ረዘም ያለ ጊዜ ወስደን ለማጣጣም ኢንጆይ ለማድረግ ቀጣይ ሳምንት ስንመጣ በጊዜ እንምጣ። ጌታ ስሙ የተባረከ ይሁን እና አንድ ሊቀ ካህናት አለ። ጌታ ይባረክ። አሁን እሱን ሐሳብ እንቀጥላለን። አንድ ሊቀ ካህናት አለ። ባለፈው ሳምንት ስለ መልከ ጼዴቅና ስለ ሌዊ ክህነት አንስተን አነጻጽረናቸው ነበር። ስለ መልከ ጼዴቅ ስናወራ መልከ ጼዴቅ ከሌዊ በፊት የነበረ ካህን እንደነበረ አንስተናል። በአብርሃም ዘመን የነበረ ካህን ነው። የሌዊ ክህነት ደግሞ የጀመረው በሙሴ ዘመን ነው። ኦልሞስት መካከላቸው የ500 ዓመት ዲፈረንስ አለ፣ ልዩነት አለ እና የዕብራውያን ጸሐፊ የክርስቶስንና የመልከ ጼዴቅንና የሌዊን የክህነት ስርዓትን ያነጻጸረ ያለው ያነጻጸረ የመልከ ጼዴቅ የክህነት ስርዓት ከሌዊ የክህነት ስርዓት ይበልጣል። ኢየሱስ ክርስቶስ ካህን ሲሆን ካህን የሆነው በሌዊ የሊቀ ክህነት ስርዓት ሳይሆን እንደ መልከ ጼዴቅ የሊቀ ክህነት ስርዓት ነው። ስለዚህ የጌታችን የኢየሱስ ክርስቶስ ሊቀ ክህነት ከአሮን ሊቀ ክህነት ይበልጣል የሚል ትምህርት እያስተማራቸው እንደነበረ ዕብራውያን ምዕራፍ 7ን ጠቅሰን ለማየት ሞክረን ነበር እና ያው በብዙ ማስረጃ አንስተን ነበር። አንደኛ የመልከ ጼዴቅ አባትና እናት የትውልድ ዘመኑ አለመጠቀሱ የዕብራውያን ጸሐፊ ምን እንዲል ያስችሎታል? አባትና እናት የሉትም፣ የትውልድም ዘመን የለውም። ስለዚህ በእግዚአብሔር ልጅ ተመስሎ ለዘላለም ይኖራል ብሎ ስለዚህ የመልከ ጼዴቅ የሊቀ ክህነት ስርዓት ለዘላለም የሚኖር ነው። የነ አሮንን ስናይ ደግሞ ኦልሞስት በየአመቱ በየአመቱ አልኩኝ ሰው ሲሞት የሚቀየር ነው፣ ሞት ያለበት ነው የሚል ሐሳብ አውርተን እንደነበረ ላስታውሳችሁ ያክል ነው እና ዛሬ የምናወራው ደግሞ ሊቀ ክህነት የሚለው ሐሳብ ላይ ሆኖ ጌታችን ኢየሱስ ክርስቶስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህን ነው የሚል ሐሳብ ነው የምናወራው። ይህንን ዕብራውያን ምዕራፍ 5 ቁጥር 4 እና 5 ላይ እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም፣ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚያውም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። ጌታ ስሙ የተባረከ ይሁን። ዕብራውያን ጸሐፊ ይህንን የሚናገረው ሰው ልክ ድሮ እኛ ህፃናት ያለን እንግዲህ ስታድጉ ምን መሆን ትፈልጋላችሁ ይባላል። ከዛ አንዳንዱ ዶክተር መሆን ፈልጋለሁ፣ አንዳንዱ ኢንጂነር መሆን ፈልጋለሁ፣ ፓይለት መሆን ፈልጋለሁ ይላል። እንግዲህ ያው ዕብራውያን ጋር ሄደን ምን መሆን ትፈልጋለህ ሲባል ሊቀ ካህን መሆን ፈልጋለሁ አይባል። ምክንያቱም ሊቀ ክህነትን ሰዎች በፍላጎታቸው የሚሆኑት አይደለም። አሁን ማንም ሰው እኔ ሊቀ ካህን መሆን ፈልጋለሁ ቢል አይሆንም። ለምን? እዚህ ጋር ሲናገር እንደ አሮን ይላል በእግዚአብሔር ከተጠራ በቀር እግዚአብሔር የጠራው ሰው ካልሆነ በቀር ሊቀ ካህን ሊሆን አይችልም። ጌታችን ኢየሱስ ክርስቶስ ሊቀ ካህን ሲሆን በራሱ መንገድ አይደለም፣ ወይ እኔ ከሁላችሁ ስለሚሻል ሊቀ ካህን ልሁን ብሎ አይደለም ሊቀ ካህን የሆነው። እግዚአብሔር ራሱ ሊቀ ካህን አድርጎ ሹሞት ነው። ምን አለ ሲባል አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። ስለዚህ አሁን የአሮንን ክህነት ስንመለከት ስናነጻጽረው የአሮን ክህነቱ ዘላለማዊ አይደለም፣ ጊዜያዊ ነው። አሮን ሲሞት እናያለን እና አሮንን ተክተው የመጡ ኦልሞስት ወደ 82 የሚጠጉ ሊቃነ ካህናት ሞተዋል። ለዘላለም ካህናት መሆን አይችሉም። ለዘላለም ካህን ሊሆን የሚችለው በማ የክህነት ስርዓት የተሾመ ነው? በመልከ ጼዴቅ። ስለዚህ ኢየሱስ ክርስቶስ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነው። ጌታ ስሙ ለዘላለም የተባረከ ይሁን።
እና ካህንን የሚሾመው ራሱ እግዚአብሔር ነው። ሊቀ ካህንን የሚሾመው ራሱ እግዚአብሔር ነው። ይህንን እንግዲህ እንደ አሮን በእግዚአብሔር ከተጠራ በቀር የሚለውን ሐሳብ እንግዲህ ለማየት ያክል ዘኍልቍ ምዕራፍ 14 15 16 አካባቢ በአሮን ሊቀ ክህነት ላይ እና በሙሴ መሪነት ላይ የእስራኤል ሕዝብ ያምጻል አንቀበልም ብሎ ማለት ነው። ቆሬ፣ ዳታን፣ አቤሮን የሚባሉ ሰዎች ናቸው የሙሴን እና የአሮንን አገልግሎት የተቃወሙት። እናንተም ብቻ ነው ለእግዚአብሔር የሚሳመው እኛንም ይሳመናል ብለው ተቃወሙ ማለት ነው። እኛም ካህናትን የሚሉ ወደ 250 የሚጠጉ ሰዎች ይሰበስባሉ ማለት ነው። ከዛ በኋላ እንደ አሮን ምን ሊሆኑ ካህን ሊሆኑ እግዚአብሔር አልጠራቸውም። እኛም ግን የተቀደስን ሰዎች ህዝቦች ስለሆንን ካህን መሆን እንችላለን ብለው ሲመጡ እናያለን። ታሪኩን ስታነቡ እንግዲህ ቆሬ፣ ዳታን፣ አቤሮን የሚባሉ ሰዎች ምድር ተሰንጥቃ እንዳወጣቻቸው ታያላችሁ። እነዛን 250 የሚጠጉ እኛም ካህናት ነን ባዮችን ደግሞ ከእግዚአብሔር ዘንድ እሳት ወጣ ስትበላቸው ታያላችሁ። ከዛም በኋላ እንግዲህ ታሪኩ ይቀጥላል። ይህንን ያየው ህዝብ በሙሴና በአሮን የሚመራው ህዝብ መሪዎቹ እነሱ ስለነበሩ ያምጽባቸዋል በሙሴና በአሮን ላይ። ይሄ የሆነው በእናንተ ምክንያት ነው። ስለዚህ ብለው በቃ ሙሴና አሮን ላይ ሲያምጹ መቅሰፍት ከጀርባ ይጀምራል ማለት ነው። እግዚአብሔር ተቆጣ። ያው ሙሴንም የሚሾመው እግዚአብሔር ነው፣ አሮንንም የሚሾመው እግዚአብሔር ነው። ከዚያ ታሪኩ ምንድነው? ሙሴና አሮን ወደ እግዚአብሔር ቤተ መቅደስ ወደ መገናኛ ድንኳን መጡና እዛ ውስጥ ይንበረከካሉ ማለት ነው። ከዛ ነገር ግን መቅሰፍት ከጀርባ ጀምሮ ነበር። ሙሴ ለአሮን የሚለውን ላንብብላችሁ። ከዚያ ሙሴ አሮንን ከእግዚአብሔር ያህዌ ዘንድ ቁጣ ወጥቶ መቅሰፍት ጀምሯልና ጥናውን ወስደ ዕጣን በመጨመር ከመሰዊያው እሳት አድርግበት፣ ፈጥነ ወደ ማህበሩ ሄደ አስተሰርይላቸዋል። ስለዚህ አሮን ሙሴ በነገረው መሰረት ወደ ማህበሩ መካከል ሮጦ ገባ። መቅሰፍቱም ቀደም ብሎ በሕዝቡ መካከል መስፋፋት ጀምሮ ነበር። ሆኖም አሮን ዕጣኑን አጥኖ አስተሰርይላቸው። እርሱም በሕይወት ባሉትና በሞቱት መካከል ቆመ። መቅሰፍቱም ተከለከለ። ይሁን እንጂ በቆሬ ምክንያት የሞቱትን ሳይጨምር 14700 ሰዎች ተቀስፈው ሞቱ። ከዚያ መቅሰፍቱ ቆመ። አሮንም ሙሴም ወዳለበት ወደ መገናኛ ድንኳን ደጃፍ ተመለሰ። ዘኍልቍ ምዕራፍ 16 ከ46 እስከ 50 በአዲሱ መደበኛ ትርጉም ማለት ነው። እንግዲህ አሮን እንግዲህ ከሊቀ ካህናት ክህነት እግዚአብሔር ነው የሚሾመው ብያችሁ ነበር አይደል? ሊቀ ካህናትን የሚሾመው ራሱ እግዚአብሔር ነው ብያችሁ ነበር። እና አሮንን የሚሾመው ራሱ እግዚአብሔር ነው። እና እግዚአብሔር ያልሾማቸው ሰዎች ሲቀሰፉና ሲቀጡ እንመለከታለን። ለምንድን ነው እግዚአብሔር ሊቀ ካህናትን ሊሾም ያስፈለገው? ራሱ ለምንድን ነው እኛ እንደ ዴሞክራቲክ እንትኖች ከሀገሮች መርጠን መሪ እንደሚመረጠው ለምን ሊቀ ካህናት አንመርጥም ሲባል ራሱ የሊቀ ካህናትን ኳሊቲ ያውቃል። አሁን ከሊቀ ካህናት ኳሊቲ መካከል አንደኛው ምንድነው ሲባል ራሱ ደግሞ ድካም ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። ላልተማሩትና ለሚስቱት ምን ሊያደርግላቸው ይችላል? ሊራራላቸው ይችላል። አሁን እዚህ ቦታ ላይም አሮንን ስትመለከቱ አሮን ክብሬን ነክታችሁብኛል ብሎ በቃ እንብየው አንተኔ ክብሬን ነክቶብኝ ለምን አስተሰርይላቸዋለሁ ቢል መቅሰፍቱ ከኋላ የጀመረ እንደነበር ይናገራል። ሰው ብዙ ሰው በመቅሰፍቱ ያልቃል ማለት ነው። ግን እግዚአብሔር የሚሾመው ሰው ስለሚያውቅ እግዚአብሔር በእርግጥ አሮን ድካም ያለበት ሰው ነው፣ ለራሱ መስዋዕት ያስፈልገዋል። የሚሾመው ሰው ምን አይነት ሰው መሆን እንዳለበት ራሱ እግዚአብሔር ስለሚያውቅ ነው ሊቀ ካህናትን ራሱ ሊሾም ያስፈልገው። ጌታ ስሙ ለዘላለም የተባረከ ይሁን። ለኛ የተሾመልን ሊቀ ካህናት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እንደ አሮን አይደለም። አሮን ለራሱ መስዋዕት የሚያስፈልገው ሰው ነው። ወደ ቅድስተ ቅዱሳን ሲገባ መጀመሪያ ስለ ራሱ ኃጢአት፣ ቀጥሎ ስለ ሕዝቡ ኃጢአት ነው የኃጢአት ስርየት የሚያቀርበው መስዋዕት የሚያቀርበው ማለት ነው። ክርስቶስ ግን እንደዛ አይደለም። አንድ ጊዜ ራሱን እንግዲህ በዘላለም መንፈስ መስዋዕት አድርጎ ካቀረበ በኋላ እኛን ለዘላለም ፍጹማን አድርጎናል። ጌታ ስሙ ለዘላለም የተባረከ ይሁን። እኛ ለሊቀ ካህናት እንደዚህ አይነት ሊቀ ካህናት ለዘላለም ፍጹማን ያደረገን
ለዛውም በእግዚአብሔር የተሾመ ሃሌሉያ። በቃ አሁን እግዚአብሔር ያውቅልናል ከኛ በተሻለ መልኩ ማለት ለኛ ምን አይነት ምክንያቱም እኛ ኃጢአተኞች ሰዎች የነበረን ሊቀ ካህናት የሚያስፈልገው ለኃጢአተኞች ሰዎች ነው። አሁን ብሉይ ኪዳን ሰዎች እግዚአብሔር ለሙሴ ሕግን ከሰጣቸው በኋላ ነው ክህነት አገልግሎትን የሚሰጣቸው። ለምን ሲባል ህዝቡ ስለሚስቱ እዚህ ቦታ ላይ ላልተማሩትና ለሚስቱት ሊራራላቸው ይችላል የተባለው ሊቀ ካህን ነው። ለሚስት ላልተማረ ሰው ነው። እግዚአብሔርን ለሚበድል ሰው ነው ሊቀ ካህናት የተሾመው። እግዚአብሔር ሊቀ ካህናትን የሾመው ለኃጢአተኛ ሰው ነው። እና በቀደመው የሙሴ በብሉይ ኪዳን ወይም በነአሮን ወይም በሌዊ ክህነት መሰረት እንግዲህ ሊቀ ካህኑ ሊያስተሰርይላቸው የሚችለው ለጊዜው ነው። ሁለተኛም ደግሞ ስጋዊ ነገርን ብቻ ቢቀድስ ነው፣ የስጋን ነገር ቢቀድስ ነው እንጂ መንፈስን ሊቀድስ አይችልም። ፕላስ ለዘላለም ቅዱስ ሊያደርግ አይችልም። እና የሚያቀርበው መስዋዕት ደግሞ ምንድነው? የእንስሳት መስዋዕት ነው። ሊቀ ካህናት ከተነሳ አብሮ የሚነሳው ነገር ምንድነው? ኃጢአተኛ ይነሳል፣ መስዋዕት ይነሳል ማለት ነው። እና ሊቀ ካህናቱ ይዘው የሚቀርበው መስዋዕት የእንስሳት መስዋዕት ነው። የእንስሳት መስዋዕት ደግሞ ኃጢአተኛውን ሰው ሊቀድሰው አልቻለም። ምን አለበት ሲባል ችግር አለበት፣ እንከን አለበት። እና እግዚአብሔር ሰዎችን ለዘላለም ቅዱሳን ሊያደርግ ፈለገ። ለዘላለም ፍጹማን ሊያደርግ ፈለገ። ስለዚህ ምን ተቀየረ? ሁለት ነገር ተቀየረ። መስዋዕቱም ተቀየረ፣ ሊቀ ካህኑም ተቀየረ። ጌታ ስሙ ለዘላለም ይባረክ። እግዚአብሔር ይህንን ሁለት ነገር ቀየረ ማለት ነው። መስዋዕቱ ማን ሆነ ሲባል ራሱ ኢየሱስ ክርስቶስ ሆነ ማለት ነው። ስለኛ ኃጢአት ራሱን መስቀል ላይ ቤዛ አረገልን። ያው የብሉይ ኪዳን አገልግሎት እና አሮን የሚያደርጉት ነገር ነው። በጥላ መስቀል ላይ ለኛም የተኮነልን የሆነልን ማለት ነው። ቀደም ስንጀምር ስለ ጽድቅ ሳወራ በእምነት ጽድቅ የሚቆጠርለት ሰው ያለው which means እኛ በእምነት ጽድቅ የተቆጠረልን ክርስቶስ የኛ ኃጢአት ተቆጥሮበት ነው ማለት ነው። ከአመፀኞች ጋር ተቆጠረ ስለሚል መጽሐፉ ኃጢአት ያላወቀውን ስለኛ ኃጢአት አደረገው ስለሚል ማለት ነው። እሱ እንደዛ ተደርጎ ስለተቆጠረ which means መስዋዕት ስለሆነልን አሁን እኛ በእግዚአብሔር ፊት የእግዚአብሔር ጽድቅ ነን። ሃሌሉያ። ኮዝ አለ። ዝም ብለን አይደለም ጸድቀናል የምንለው፣ ከንቱ ነገር አይደለም ያመንነው፣ ዋጋ ያለው ነገር ነው ያመንነው። እግዚአብሔር ዋጋ ከፍሏል። ያንን ነው ያመንነው። ያ ምን አድርጎናል? አሁን ጻድቀን አድርጎናል። አሁን አንፈራም። አሁን ኃጢአት አለብን ብለን አንፈራም። ለምን? ክርስቶስ ስለኛ ኃጢአት ሆኗል። መስቀል ላይ ዋጋ ከፍሏል። መስዋዕቱ ፍጹም ስለሆነ አሁን እኛ ኃጢአት ሊኖርብን የሚችለው ማለት በክርስቶስ ያመንን ሰዎች ኃጢአት ሊኖርብን የሚችለው መስዋዕቱ አንዳች እንከን ካለበት ነው። ነገር ግን መስዋዕቱ እንከን የለበት። ለዘላለም ፍጹም የሆነ መስዋዕት ሃሌሉያ። ለዘላለም ቅዱስ የሆነ መስዋዕት እግዚአብሔር የተቀበለው እግዚአብሔር የረካበት ሃሌሉያ። በዛ መስዋዕት ተቀድሰናል። በዛ መስዋዕት ጸድቀናል። ያ መስዋዕቱ ፍጹም ነው። መስዋዕቱ ፍጹም ስለሆነ ነው አሁን እኛንም ፍጹማን ያደረገን ቅዱሳን ያደረገን። መስዋዕቱ ራሱ ቅዱስ ስለሆነ እግዚአብሔር የተቀበለው ስለሆነ እግዚአብሔር ፎይ ብሎ የረካበት ስለሆነ ሃሌሉያ። ለዛ አሁን እዚህ ጉባኤ ያለን እንዴ ሁላችሁ ማወቅ ያለባችሁ ነገር this time እግዚአብሔር ጽድቅ ናችሁ እናንተ። አሁን እግዚአብሔር ጽድቅ ናችሁ፣ በኋላም እግዚአብሔር ጽድቅ ናችሁ። እንዴ ለምን? ቅድም እኮ ምናልባት ተሳድባችሁ ሊሆን ይችላል፣ ኃጢአት ሰርታችሁ ሊሆን ይችላል። ለምን ሲባል እግዚአብሔር እናንተ የሰራችሁትን ኃጢአት ያየው መስዋዕቱን አይቶ ነው ቅዱሳን ያረጋችሁ። በፊቱ ሊቀ ካህናቱ ያቀረበውን መስዋዕት አይቶ ነው። ቅድም ብያችኋለሁ፣ ሊቀ ካህናት የሚሾመው ለጻድቅ ሰው አይደለም። ሊቀ ካህናት ያለው ለኃጢአተኞችና ለደካሞች ሰዎች ነው። ጀነራል ዲፊኒሽኑ ማለት ነው። የኛ ሊቀ ካህን እኛን ያገኘን ጻድቃን ሆነን አይደለም።
ኢየሱስ ክርስቶስ እኛን ፈልጎ ያገኘን እኛ መልካም ሰዎች ሆነን አይደለም፣ ኃጢአተኞች እያለን እርኩስ እያለን አገኘን። ከዛ በፍጹም መስዋዕት በራሱ መስዋዕት ቀደሰን፣ አጸደቀን፣ ለዘላለም ፍጹማን አደረገን። ኮንፊደንሳችን መስዋዕቱ ነው፣ ክርስቶስ የከፈለው ዋጋ ነው። እግዚአብሔር ፊት ቀርበን አሁን ቅዱሳንን ምንለው ማለት ነው። በመስዋዕቱ እግዚአብሔር ባቀረበው መስዋዕት ምክንያት ክርስቶስ ባቀረበው መስዋዕት ምክንያት አሁን እግዚአብሔር ጽድቅ ነን፣ አሁን ቅዱሳን ነን፣ አሁን ፍጹማን ነን፣ አሁን እግዚአብሔር ልጆች ነን፣ አሁን በእግዚአብሔር ፊት ገብተናል። ሃሌሉያ! አሮን እየፈራ እየተንቀጠቀጠ ነው ወደ ቅድስተ ቅዱሳን የሚገባው። ለምን? ኃጢአተኛ ነው። ኃጢአተኛ መጀመሪያ ስለራሱ ኃጢአት መስዋዕት ያቀርባል፣ ቀጥሎ ስለ ሕዝቡ ኃጢአት መስዋዕትን ያቀርባል። ለዛ እግዚአብሔር ከቀሰፈው ሰዎች ገብተው አያወጡትም፣ እነሱም ከገቡ ስለሚቀሰፉ ቅድስተ ቅዱሳን ሲገባ ማለት ነው። ስለዚህ በሰንሰለት ታስሮ ነው ቅድስተ ቅዱሳን የሚገባው እየተንቀጠቀጠ ማለት ነው። ይሄ የሌዊ የሊቀ ክህነት ስርዓት ነው፣ የአሮን የሊቀ ክህነት ስርዓት ነው። ምክንያቱም ህዝቡን ሊቀድስ ስላልቻለ አገልግሎቱም ፍጹም ስላልሆነ እንዳለ የሚፈራና የሚርበረበድ ነው ያለው በኃጢአት ምክንያት። አሮን ከዛ ከወጣ በኋላ ነው ገና ህዝቡ እፎይ ሊል የሚችለው። እሱንም ለአንድ ዓመት ሳይሆን ይችላል። ከዛ በኋላም ሰውየው ምናልባት ኃጢአት ሊቆጠርበት ይችላል። ክርስቶስ ግን አንደኛ ወደ ቅድስተ ቅዱሳን ሲገባ ብቻውን አልገባ ማለት። አሮን ወደ ቅድስተ ቅዱሳን የገባው ህዝቡን ውጪ አስቀምጦ አይደለ? ህዝቡን ውጪ አስቀመጠና ከዛ ብቻውን ገባ፣ ደም ይዞ ማለት ነው። እና መስዋዕት ይዞ ብቻውን ገባ። ጌታችን ኢየሱስ ክርስቶስ ወደ ቅድስተ ቅዱሳን ሲገባ ብቻውን አልገባም። ይሄንን ምዕራፍ 10 ላይ የምናገኘው ነው። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን ይላል። ስለዚህ አሁን ሃሌሉያ ቅድስተ ቅዱሳን ገብተናል። የእግዚአብሔር ሕልውና ባለበት እንዴት? መስዋዕቱ ፍጹም ስለሆነ። ምን ገባው በምን እንደሆነ እንገራችሁ። በኢየሱስ ደም በመጋረጃው ማለት በሥጋው በኩል። አሁን በዚህ በኩል ነው ወደ ቅድስተ ቅዱሳን የገባ ነው፣ ወደ እግዚአብሔር ሕልውና የገባ ነው በኢየሱስ ደም በሥጋው በኩል መግባት ሆኖልናል። ፕላስ እና የና አሮን ሊቀ ክህነት ላይ አይታችሁ ከሆነ ጊዜያዊ ነው፣ ዘላለማዊ አይደለም። በቃ ከዛ መልስ ቀጣይ ዓመትም እንደውም ዕብራውያን ጸሐፊ ምንድነው የሚለው? የኃጢአት ማስታወሻ ነው። እነሱ በየዓመቱ ኃጢአት እንዳለ እንዲያስታውሱ ነው እግዚአብሔር ያንን ክህነት ስራ ሲሰጣቸው ይላል። እንደውም ምክንያቱም ዘንድሮም የኃጢአት መስዋዕት ካቀረቡ ቀጣይ ዓመትም የኃጢአት መስዋዕት ካቀረቡ ኃጢአተኞች ናችሁ የሚለውን ነገር ነው እግዚአብሔር ያስታውሳቸው ያለው በየዓመቱ መስዋዕት ስለሚያቀርቡ ማለት ነው። ስለዚህ ዘንድሮም አቅርበው ቀጣይ ዓመት አልተቀደሱም፣ ለአንድ ዓመትም አልተቀደሱም። ቀጣይ ዓመትም ኃጢአተኞች ናቸው፣ ያኛው ዓመትም ኃጢአተኞች ናቸው። ለዘላለም ቅዱሳን ሊሆኑ አልቻሉም። ጌታችን ኢየሱስ ክርስቶስ ባቀረበው መስዋዕት ግን ሃሌሉያ ለዘላለም ፍጹማን ሆነናል። ጌታ ስሙ ለዘላለም የተባረከ ይሁን። በክርስቶስ ደም በኢየሱስ ክርስቶስ ሥጋ ለዘላለም ተቀድሰናል፣ ለዘላለም ፍጹማን ሆነናል። ስለዚህ አሁን አንድ ኮንፊደንስ ልሰጣችሁ እፈልጋለሁ። በክርስቶስ ስላመናችሁ አሁን በኋላም ነገም የእግዚአብሔር ጽድቅ ናችሁ። ዋስትናችሁ ኢየሱስ ክርስቶስ ነው። ስለዚህ እኛ ምንድነው የሚያስፈልገን ታዲያ? አሁን እኛ እግዚአብሔር ጽድቅ ከሆነን አሁንም በኋላም ለዘላለም እግዚአብሔር ጽድቆች ከሆነን ለዘላለም ፍጹማን ከሆነን ምንድነው የሚያስፈልገን ሲባል በቃ በዚህ ብጽዕና ውስጥ በዚህ ደስታ ውስጥ ኢንጆይ ማድረግ ነው ያለብን። እኔ የምመክራችሁ እንደዚህ ነው።
እመክራቸዋለሁ እንደሚለው ጳውሎስ ማለት ነው። እለምናቸዋለሁ እንደሚለው እና ስትጸልዩ አሁን ቅዱስ ነኝ ለምን? መስዋዕቱ ቅዱስ ስለሆነ። አሁን እግዚአብሔር ጽድቅ ነኝ ለምን? መስዋዕቱ ፍጹም ስለሆነ። ኮንፌስ አድርጉ። ይሄ ማንነታችሁ ነው። እግዚአብሔርን እናመሰግንበት ምክንያት ምናልባት የሆነ ነገር ስለሆነልን ስላልሆነልን ብቻ ሊሆን አይገባም። እግዚአብሔር ስላደረገልን ነገር፣ እግዚአብሔር ስለሆነልን ነገር፣ ራሱ እግዚአብሔር ስለሆነልን ነገር ልናመሰግነው ይገባል። እግዚአብሔር ምን ይፈልጋል ካላችሁኝ ይህን እንድናውቅ ነው የሚፈልገው። ይህን እንድንረዳ ነው የሚፈልገው። ይህንን የተገነዘብን ዕለት ዕለት እርሱን እንድናመሰግነው ነው የሚፈልገው። ስለዚህ እኔ መለምናችሁ ነገር፣ እኔ ማሳስባችሁ ነገር ከዚህ በኋላ ወደ ቤት እንሄዳለን። በተለይ ነገም ወደ ስራ ልንገባ እንችላለን፣ ቸርችም እንመጣለን። ይህን አስቡ። ስታስቡ ክርስቶስ ሊቀ ካህናት እንዳላችሁ፣ ያቀረበላችሁ መስዋዕት ደግሞ ፍጹም እንደሆነ እሱን አስቡ። ሊቀ ካህናት አለኝ በሉ። ለዛውም እግዚአብሔር የሾመው የሚራራ። እንግዲህ ቅድም የአሮንን ነገር አሳይቻችሁ ነበር። አሮን ማለት አሮን ሊቀ ካህናት ለምን ይሆናል ብለው ለተቃወሙት ሕዝብ ሄዶ ያስተሰረየላቸው ሰው ነው፣ በሕጉ መሰረት ማለት ነው። እንግዲህ አሮን ሰው ሆኖ ስጋ ለባሽ ሆኖ ያን ያክል ትሁት ከሆነ እስቲ ጌታ ከዚህ በላይ ትሁት አይደል? ጌታም ሲናገር እኔ በልቤ ትሁት፣ እኔ ትሁት በልቤም የዋህ ነኝ። እንደዛ ነው፣ እኔ ትሁት ነኝ። እንደዛ ብሏል ብቻ ጌታችን ኢየሱስ ክርስቶስ። ሰው ድካሞቻችንንም ምናልባት ከተቸገርን፣ በድካም ከተቸገርን፣ ያው እንደ ወጣት እንቸገራለን። አንዳንድ ድካሞች ሊኖሩብን ይችላል። ማሰብ ያለብን ጌታችንን ኢየሱስ ክርስቶስን ነው። ሊቀ ካህናት የሆነን ለምን ሲባል ይራራልናል፣ ለኛ ያስብልናል ለኛ። ስለዚህ ምናልባት የጽድቅን ህይወት መኖር ከበደኝ ስትሉት ዕብራውያን ምዕራፍ 4 ላይ ይሄው እንግዲህ ምን በሚለን ጊዜ ነው የሚለው? በሚያስፈልገን ጊዜ ነው። ምናልባት ጽድቅ መፈጸም ወይም የጽድቅን ህይወት በአግባቡ መኖር ያቃተን ሰዓት ነው። በዛን ጊዜ ወደ ጸጋው ዙፋን እንቅረብ ነው የሚለው። እንሂድ አይልም፣ እንራቅ አይልም፣ ቸርች እንቅር አይልም። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት፣ ሃሌሉያ! ይገርማል መጽሐፉ። ትልቅ ሊቀ ካህናት ዕብራውያን ምዕራፍ 4 ቁጥር 14 ላይ እንግዲህ በሰማያት ያለፋል። አሮን በሰማያት አላለፈም። ግልጹን እናውራለን። አሮን ሲጀመር ሊቀ ካህን የሆነው እነ ሙሴ አየ፣ እግዚአብሔር ለሙሴ ያሳየው። ከዛ በኋላ እግዚአብሔር ያሳየውን ደግሞ ሙሴ መጥቶ በእጅ ያየውን ነገር ሊሰራ በሚችሉ ሰዎች ተሰራ አይደል? ይሄ ታቦቱን ብትሉት፣ ይሄ መሰዊያውን ብትሉት፣ እያንዳንዱ ነገር በሰው እጅ የተሰራ ነው። አሮን ሊቀ ካህናት የሆነው በሰው እጅ በተሰራችዋ መቅደስ ነበር። እሱም ችግር አለበት ማለት ነው። ጌታችን ኢየሱስ ክርስቶስ ግን አሮን በገባበት አይደለም የገባው፣ በሰማያት ያለፈ፣ ሃሌሉያ! ኦሪጂናሊ ሙሴ ወዳየበት ቤተ መቅደስ እኛም የገባነው አሮን ወደ ገባበት አይደለም፣ ኢየሱስ ክርስቶስ ወደ ገባበት ቤተ መቅደስ። ጌታ ስሙ ለዘላለም የተባረከ ይሁን። እንግዲህ ይላል በሰማያት አለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ሃሌሉያ! በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ስለዚህ አልኳችሁ ምናልባት ድካም ሊኖርብን ይችላል። ሰዎች እኛ ድካም የምንለው ዛት ታይም ሶሉሽን የሚሆነን ሊቀ ካህናችን ኢየሱስ ክርስቶስ። ምናልባት የመፍትሄ አማራጮች ብለን የምንወስዳቸው የራሳችን አማራጮች ሊኖሩ ይችላል። በቃ አቋም ልንወስድ እንችላለን፣ የራሳችንን አቋም ልንወስድ እንችላለን። ያ ግን ዘላቂ መፍትሄ ላይሆን ይችላል። ምክንያቱም ሌላ ጊዜ ደግመን ስለምናደርገው ማለት ዘላቂ መፍትሄ ምንድነው ሲባል ሊቀ ካህናት እንዳለን
ኮንፈስ ማድረግ ሊራራልን የሚችል ሃሌሉያ። ጸጋውም ደግሞ እሱ ጋር ነው ያለ። የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። ስለዚህ ይህን የመሰለ ሊቀ ካህናት አለ። ጌታችን ስሙ ለዘላለም የተባረከ ይሁን። የኛ ሊቀ ካህናት ስሙ ለዘላለም የተባረከ ይሁን። እንግዲህ ይህን አስቡ። ሊቀ ካህናት ኢየሱስ ክርስቶስ እንዳላችሁ አስቡ። የሚረዳችሁ እሱ እንደሆነ አስቡ። ጸጋን የሚያበዛላችሁ እሱ እንደሆነ አስቡ። እንዲሁም ምናልባት የንስሐ ጸሎቶቻችንን ማረም አለብን። ማንን እያሰብን? የቀረበውን መስዋዕት እያሰብን፣ ክርስቶስን እያሰብን። አንዳንድ የንስሐ ጸሎቶች ለምሳሌ ብዙ ጊዜ እኛ ኃጢአተኞች ነን፣ እኛ በደለኞች ነን ይልና ሰው ያለቅሳል፣ ይቅር በለኝ ያለ ጮሃል። ምን ያስባል እንግዲህ? እንደዛ ብሎ ስለጸለየ የኃጢአት ስርየት የሚያገኝ ይመስለዋል። ግን በንስሐ ጸሎት የኃጢአት ስርየት የለም። እስቲ የለም በል። የለም በቃ መጽሐፍ ቅዱስ የሚያስተምረው የኃጢአት ስርየት ያለው በማደም ነው፣ በክርስቶስ ደም ነው። ስላለቀስን ስለጮህን በቃ ረጅም ሰዓት እንትን ስላልን የኃጢአት ስርየት በዛ በኩል አናገኝም። የለም መጽሐፍ ቅዱስ ደም ሳይፈስ ምን የለም ይላል? ስርየት የለም ይላል። መጽሐፍ ቅዱስ የኃጢአት ስርየትን በኢየሱስ ክርስቶስ ደም ነው የሚያስቀምጠው። ለዛ ማረም አለብን፣ በግልጽ ማረም አለብን። የንስሐ ጸሎት ወይም ንስሐ የምንለው ነገር ምንድነው ካልን የኛ አእምሮ ሲታደስ ማለት ነው። እንዴት ከተባለ በጸጋው። ኃጢአት ስንሰራ መቼስ ኢንጆይ አናደርግም። ኃጢአት ከሰራን በኋላ አንደሰትም፣ ይከፋናል፣ ወይም ደግሞ ኮምፎርት አይሰማንም። ለምን ከተባለ የጻድቅ ሰው መገኛው ኃጢአት ሰፈር ስላሉ ጻድቅ ስለሆንን ነው ኃጢአት ስንሰራ ምቾትም አይሰማን። በዛ ሰዓት ስለሰራነው ኃጢአት እግዚአብሔር ሆይ ይቅር በለኝ ብለን ስላለቀስን የኃጢአት ስርየት የለም። ሲጀመር የለም። በንስሐ ጸሎት የኃጢአት ስርየት የለም። እሱ ግልጽ ነው። እና ታዲያ ግን በዛ ሰዓት የሚያስፈልገን ምንድነው ካለን ጸጋ ነው። ዕብራውያን ጸሐፊ ምንድነው የሚናገረው? የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ነው። ስለዚህ በዚህ ነው ማረም ያለብን። ቀጣዩን የጽድቅ ኑሮ ለመኖር ድፍረት የሚሆነን እግዚአብሔር ጸጋ፣ አቅም የሚሆነን እግዚአብሔር ጸጋ ነው። ስለዚህ በደንብ አድርጋችሁ ያው ብዙ ጊዜ እንትን ስለሚል ነው ስለሚምታታ ነው እና የኃጢአት ስርየት የሚገኘው በኢየሱስ ክርስቶስ ደም ብቻ። ያም ደም ደግሞ ራሱ ባቀረበልን መስዋዕት፣ እግዚአብሔር አብ ፊት ባቀረበልን መስዋዕት መሰረት ብቻ። ጌታ ስሙ ለዘላለም የተባረከ ይሁን። ስለዚህ ይህን አስቡ፣ ይህን እናስብ። እግዚአብሔር ፊት መቅረባችንን በኢየሱስ ክርስቶስ መስዋዕትነት እንደሆነ ለልባችን እንንገር፣ ለውስጣችን ለመንፈሳችን እንመስክር። እንጸልይ።